እንዴት ነው ሳትሸሽ ሳትቀርብ እንዴት ነው መኖር ያለብህ? ከሸሸ መጥቶ ያጠቃሃል፣ ይቀበልና ገንዘብ ያጠቃሃል። ስትቀርበው ደግሞ እንደ ጴጥሮስ ይሆንብሃል። በጣም ስትቀርበው ደግሞ የሆነ ቦታ ላይ ይክዳል፣ የሆነ ወሳኝ የሆነ ቦታ ላይ ይክዳል። በቃ ያንተ የሆነ ትርጉም ያለው ቦታ ላይ ይተውሃል፣ ትቶ ይሄዳል። አላቅህም ይላል። የት አውቅሃለሁ ይላል። የሆነ ቦታ ላይ አላቅህም፣ በቃ አንተ ተቸግር እያጣጣርክ ልትሞት ምናምን እያልክ አላውቀውም ይላል። ጓደኝነት ምናምን የምትለው ነገር በጣም ኢንቲሜሲ በጣም ጠበቅ ያልኩኝ ነኝ ምናምን ብለህ የምትለው ነገር በሙሉ እዛ ጋር ገመዷን በሆነች ነገር ይፈታታና ኖ አላውቀውም ይላል።